ይህ ሁሉ ስንመለከት በ10 ዓመታት ውስጥ ሳውዲ አረቢያ በምድር ላይ ያለች ሌላ ፕላኔት ሆና እንደምናገኛት ጥርጥር የለውም። ሳውዲ አረቢያ ማታ ማታ በረሃውን የሚያበራ ግዙፍ ሰው ሰራሽ ጨረቃ በሰማይ ላይ የመስቀል እቅድ አላት። እዚህ ቦታ ላይ ሮቦቶች ከሰው ልጆች ቁጥር ይበልጣሉ። የሰው ሰራሽ አስተውሎት AI ደግሞ የእያንዳንዱ ዜጋ የዕለት ተዕለት ፍላጎት አስቀድሞ በመረዳት አገልግሎት ይሰጣል። ዓለማችን ለዘመናት ሳውዲ አረቢያን የምታውቃት በሁለት ነገሮች ብቻ ነበር። እሱም ማለቂያው የሌለው ነዳጅ ዘይት፣ ሀብቷና የተቀደሱት የሃይማኖት ስፍራዎቿ ናቸው። ሆኖም ግን ዛሬ ያ ታሪክ ሙሉ በሙሉ እየተቀየረ ነው። ሳውዲ አረቢያ ከአሸዋ ክምር በስተጀርባ የሰው ልጅ አእምሮ ሊያስበው የሚችለውን የመጨረሻውን ቴክኖሎጂ ጥግ እያነጸች ትገኛለች። ይህ የለውጥ ማዕበል ቪዥን 2030 በሚል ስያሜ የሚታወቅ ሲሆን ዓላማውም ሀገሪቱን ከነዳጅ ጥገኝነት አውጥቶ የዓለማችን የፈጠራና የሳይንስ መዲና ማድረግ ነው። ይህ ጉዞ ዝም ብሎ የህንፃ ግንባታ ሳይሆን የሰው ልጅ አኗኗር ለዘላለም የሚቀየር አዲስ ስልጣኔ ፍለጋ ነው። የዚህ ታላቅ ህልም ማሳያ የሆነውና መላው ዓለም በአግራሞት ያስፈለፈለው ኒዮም የተሰኘው ግዙፍ ግዛት ነው። ኒዮም ማለት አዲስ የወደፊት ህይወት ማለት ሲሆን በሰሜን ምዕራብ ሳውዲ አረቢያ ውስጥ በ26500 ስኩዌር ኪሎ ሜትር ላይ የሚዘረጋ ግዙፍ ክልል ነው። ይህ ስፍራ ከባዶ በረሃ ተነስቶ በዓለም ላይ ታይቶ የማይታወቅ የቴክኖሎጂ ከተማ እንዲሆን ታቅዷል። በኒዮም ውስጥ ህግጋት፣ አስተዳደርና ኑሮ ቀያሪው ዓለም የተለየ ይሆናል። እዚህ ቦታ ላይ ሮቦቶች ከሰው ልጆች ቁጥር ይበልጣሉ። የሰው ሰራሽ አስተውሎት AI ደግሞ የእያንዳንዱን ዜጋ የዕለት ተዕለት ፍላጎት አስቀድሞ በመረዳት አገልግሎት ይሰጣል። በኒዮም ውስጥ የሚገነባውና የሰው ልጅን የምህንድስና ታሪክ በአዲስ መልክ የጻፈው ዘላይን የተሰኘው ከተማ ነው። ይሄ ከተማ 170 ኪሎ ሜትር ርዝመት ያለው ሲሆን ስፋቱ ግን 200 ሜትር ብቻ ነው። ከተማው ሁለት ግዙፍ የመስታወት ግንቦች ያሉት ሲሆን በመካከላቸው ሰዎች ይኖራሉ። በዘላይን ውስጥ መኪና የለም፣ ጭስ የለም፣ አልፎ ተርፎም አስፋልት የለም። ሁሉ ነገር በከፍተኛ ፍጥነት በሚጓዙ ባቡሮችና በራስ ተላላኪ ሮቦቶች የሚከናወን ነው። ነዋሪዎቹ በማንኛውም አይነት የትምህርት፣ የጤናና የገበያ አገልግሎት በ5 ደቂቃ የእግር ጉዞ ብቻ ያገኛሉ። ይህ ከተማ በተፈጥሮ ላይ የሚሰርዘውን የብክለት ጥቃት ሙሉ በሙሉ የሚያስቀርና 100% በታዳሽ ኃይል የሚሰራ ኃይል ነው። ከዘላይን ጎን ለጎን ኦክሳገን የተሰኘው አስገራሚ ከተማ እንዲንሳፈፍ ተደርጎ እየተገነባ ነው። ኦክሳገን 8 ማዕዘን ቅርጽ ያለውና በዓለም ላይ ትልቁ የሚንሳፈፍ መዋቅር ይሆናል። ይህ ከተማ የዓለማችን የንግድ መስመር ሙሉ በሙሉ እንደሚቆጣጠር ሲሆን 90% የሚሆነው ስራው በሮቦቶችና በአውቶማቲክ ማሽኖች የሚከናወን ነው። እዚህ ቦታ ላይ ምርቶች ይመረታሉ፣ ይላካሉ፣ እንዲሁም አዲስ የቴክኖሎጂ ግኝት ይፈተናሉ። ኦክሳገን የሰው ልጅ ከውቅያኖስ ጋር ተስማምቶ እንዴት መኖር እንደሚችል የሚያሳይ ሕያው ምስክር ነው። የሳውዲ አረቢያ ተአምር በከተማ ግንባታ ብቻ አይቆምም። ከበረሃው መሃል ትሩጂና በተሰኘው ተራራማ ስፍራ ላይ የክረምት ስፖርት ማዕከል እየተገነባ ነው። በሳውዲ አረቢያ ከፍተኛ ሙቀት ውስጥ በበረዶ መፍጠር የማይቻል ቢመስልም ትሩጂና ግን በምህንድስናው ጥበብ የታገዘ ሰው ሰራሽ በረዶን በመጠቀም በአመት አጋማሽ ሁሉ የበረዶ መንሸራተቻ አገልግሎት ይሰጣል። ይህ ስፍራ ለ2029 ክረምት እስያ ጨዋታዎች መድረክ እንዲሆን ተዘጋጅቷል። ይህም ሳውዲ አረቢያ ተፈጥሮን ለመቀየር ያላት ድፍረት ያሳያል። በተጨማሪም አገሪቱ ጥንታዊ ታሪኳን ለዓለም ለማሳየት አልኡላ የተሰኘውን ስፍራ ወደ ታላቅ የቱሪስት መስህብ ቀይራለች። አልኡላ ከሺህ ዓመታት በፊት በድንጋይ ላይ የተቀረጹ ቤተ መንግስቶችና መቃብር ላይ ያሉ ድንቅ ስፍራ ነው። ዛሬ ይህ ቦታ የጥንታዊ ጥበብና የዘመናዊ ቅንጦት ኑሮ ውህደት ሆኗል። በበረሃ መሃል የተገነቡት በመስታወት የተሸፈኑ የሙዚቃ አዳራሾች እና የቅንጦት ሆቴሎች
ተመልካችን ይህ ምድር ወይስ ሌላ ፕላኔት በሚል ጉጉት እንዲሞላ ያደርጉታል። የሳውዲ አረቢያ አዲሱ ራዕይ ቀይ ባህር ፕሮጀክት ዘ ሬድ ሲ ፕሮጀክት በሚለው ሌላ አስገራሚ ስራ ይቀጥላል። ይህ ፕሮጀክት ከ90 በላይ ደሴቶችን ያካተተ ሲሆን እያንዳንዱ ደሴት በራሱ ልዩ የሆነ የቱሪስት መስህብ ነው። እዚህ ቦታ ላይ የሚገነቡ ሆቴሎች ከአካባቢው ስነ ምህዳር ጋር እንዲስማሙ ተደርገው የተሰሩ ናቸው። ኮራል ሪፎችን እና የባህር እንስሳት ሳይነኩ በተፈጥሮ መካከል እጅግ ዘመናዊ የሆነ ኑሮ መኖር ይቻላል። ይህ ለቱሪዝሙ ዘርፍ አዲስ ትርጉም የሚሰጥ ታላቅ ስራ ነው። ከቴክኖሎጂው ረገድ ሳውዲ አረቢያ ሶፊያ የተባለችውን ሮቦት ዜግነት በመስጠት የመጀመሪያዋ ሀገር ሆናለች። ይህ የሚያሳየው አገሪቱ ለሮቦቲክስ እና ለሰው ሰራሽ አስተውሎት ያላት ትልቅ ክብር ነው። ወደፊት በሚገነቡት ከተሞች ውስጥ ሮቦቶች ጽዳት ብቻ ሳይሆን የአየር ላይ ታክሲዎች መንዳት፣ ምግብ ማድረስና የከተማ ደህንነት መጠበቅ ዋነኛ ተግባራቸው ይሆናል። የሰው ልጅ ከባድ ስራ ተላቆ ወደ ፈጠራና ጥበብ እንዲያዘነብል ምቹ ሁኔታ ይፈጥርላታል። የሳውዲ አረቢያ ለውጥ በማህበራዊ ህይወት ላይም ትልቅ አሻራ ጥሏል። ሴቶች መኪና እንዲያሽከረክሩ መፍቀዱ፣ የሲኒማ ቤቶች መከፈት እና ዓለም አቀፍ የሙዚቃ ኮንሰርት ማዘጋጀታቸው አገሪቱን የነበረባትን ወግ አጥባቂነት ሰብራ ወደ ዘመናዊነት መሸጋገሯን ያሳያል። ይህ ደግሞ በአገሪቱ ላይ ያለውን ኢንቨስትመንት ፍሰትና የቱሪስት ፍላጎት በከፍተኛ ሁኔታ ጨምሯታል። በመጨረሻም ሳውዲ አረቢያ ለዓለም የምታስተላልፈው መልእክት ግልጽ ነው። የወደፊቱ ጊዜ እዚህ ነው የሚል በአሸዋው ላይ እየተገነቡ ያሉት እነዚህ ህልሞች የሰው ልጅ ጽናት፣ የሀብት አቅምና የፈጠራ ጥበብ ተደምረው የማይቻሉን ነገር እንዴት ማድረግ እንደሚችሉ ትልቅ ትምህርት ይሰጣሉ። ሳውዲ አረቢያ ሀገር ብቻ ሳትሆን ለሰው ልጅ ስልጣኔ አዲስ ምዕራፍ እየከፈተች ያለች ላብራቶሪ ናት። ይህ ሁሉ ስንመለከት በ10 ዓመታት ውስጥ ሳውዲ አረቢያ በምድር ላይ ያለች ሌላ ፕላኔት ሆና እንደምናገኛት ጥርጥር የለውም። ዓለማችን እስካሁን ካየቻቸው ድንቆች ሁሉ በላይ በአሁኑ ሰዓት በአረቢያ በረሃ ውስጥ አንድ እጅግ አስፈሪና አስደናቂ ተአምር እየተከሰተ ነው። ይህ በእውነቱ በምድር ላይ ያለ አገር ወይስ ከሌላ ፕላኔት የመጡ ፍጥረታት ላብራቶሪ ብለው እስኪጠይቁ ድረስ ሳውዲ አረቢያ የሰው ልጅን ታሪክ ለዘላለም የሚቀየር እጅግ ረቂቅ ግንባታ ውስጥ ትገኛለች። ይህ ታሪክ ዝም ብሎ የአገር ለውጥ ሳይሆን የሰው ልጅ መኖሪያ ፕላኔት በቂ ካልሆነች ሌላ ዓለም በዚሁ በረሃ ውስጥ እንፈጥራለን የሚል ደፋር ውሳኔ ነው። በረሃውን ወደ ገነት የመቀየር ህልም የመጀመሪያው ከጥንታዊ አሸዋ ስልጣኔ ሳይሆን ዛሬ በቢሊዮኖች የሚቆጠር ዶላር ፈስሶባቸው ከሚገነቡት ግዙፍ ፕሮጀክቶች ውስጥ አንዱ ነው። የሳውዲ አረቢያን ታላቅነት በ25 ዋና የተለያዩ ነገሮች ይታወቃሉ። በመጀመሪያም ዓለምን ያስደነቀው የኒዮም ግዛት መመስረት፣ ቀደም እንደተናገር ነው እያንዳንዱ ግለሰብ፣ እያንዳንዱ ህንጻና እያንዳንዱ ዛፍ በኮምፒውተር ውስጥ ዲጂታል ኮፒ ይኖራቸዋል። ከተማው አደጋ ከመረሱ በፊት አስቀድሞ እንዲያውቅና እንዲከላከል የሚያደርገው ይኸው የሰው ሰራሽ አስተውሎት ጥግ ነው። ሌላው እጅግ አጓጊው ነገር ሰው ሰራሽ ጨረቃ ነው። ሳውዲ አረቢያ ማታ ማታ በረሃውን የሚያበራ ግዙፍ ሰው ሰራሽ ጨረቃ በሰማይ ላይ የመስቀል እቅድ አላት፣ እንዲሁም አድርጓለች። የቱሪስት ሌሊቱን እንደ ቀን እንዲያዩት ያደርጋቸዋል። ስለ መጓጓዣ ካወራን ሳውዲ አረቢያ ቮሎኮፕተር የተሰኙ በኤሌክትሪክ የሚሰሩ የበራሪ ታክሲዎች ወደ ስራ እያስገባች ነው። እነዚህ ታክሲዎች መንገደኞችን ከሰማይ ጠቀስ ህንጾች አናት ላይ እያነሱ ወደ ፈለጉበት ያደርሳሉ። ይህ የመንገድ መጨናነቅ ሙሉ በሙሉ የታሪክ አካል ያደርገዋል። በባህር ላይ የሚገነባው ኦክሳገን ደግሞ በዓለም ላይ ትልቁ የሚንሳፈፍ ከተማ ከመሆኑ በላይ የውሃ ላይ መጋዘኖች ሙሉ ሮቦቶችን የሚያንቀሳቅሱ ናቸው። እዚህ ቦታ ላይ የሰው ልጅ ሚና ቁጥጥር ብቻ ይሆናል። የበረሃው ግብርና ሌላው ተአምር። ሳውዲ አረቢያ የባህር ውሃን ወደ ንጹህ ውሃ በመቀየርና ሃይድሮፖኒክስ የተሰኘውን አፈር አልባ እርሻ በመጠቀም በረሃውን ወደ አረንጓዴ ገነትነት እየቀየረችው ነው። ይህ እርሻ 90% ያነሰ ውሃ የሚጠቀም ሲሆን በዓለም ላይ እጅግ ጤናማ ተብሎ የሚታሰበውን ምርት ያቀርባል። በተጨማሪም ትሮጄና በተሰኙ ተራራ ላይ የሚገነባው የሐይቅ ከተማ በበረሃ ሙቀት መካከል ቀዝቃዛ አየርን በማመንጨት
የክረምትና ስፖርት መድረክ ይሆናል። ይህም የደህንነት ጉዳይ ቢሆን በሮቦቶቹ እጅ ነው። በሳውዲ አረቢያ አዲሱ ከተማ ውስጥ ፖሊስ ማለት የሰው ልጅ ሳይሆን በካሜራና በሴንሰር የተገጠመላቸው ሮቦቶች ናቸው። እነዚህ ሮቦቶች ወንጀል ሊሰራ ያሰበን ሰው ከፊቱ ገጽታ ተነስተው አስቀድመው የመለየት አቅም አላቸው። የጤና አገልግሎት ቢሆን ባዮሜትሪክ በሆነ መንገድ እያንዳንዱ ሰው ቤት ውስጥ ሆኖ የደም ግፊቱንና የጤና ሁኔታውን ለሐኪሞች ሮቦቶች ሪፖርት ያደርጋሉ። የመዝናኛው ዘርፍ ስንመለከት ቂዲያ የተሰኘው የመዝናኛ ከተማ በዓለም ላይ ትልቁ ይሆናል። እዚህ ቦታ ላይ በሰዓት 250 ኪሎ ሜትር የሚሮጥ የፋልኮን ፍላይት የተሰኘው ፈጣን ሮለር ሮስተር ይገነባል። የሳውዲ አረቢያ ለውጥ በምድር ላይ ብቻ ሳይሆን በጠፈር ላይም ጭምር ነው። አገሪቱ የራሷን የጠፈር ተመራማሪዎች ወደ ዓለም አቀፍ የጠፈር ጣቢያ በመላክ የወደፊቱን የሰው ልጅ ህልውና ከምድር ውጭ ለመፈለግ እየጣረች ነው። በመጨረሻም ይህ ሁሉ ፕሮጀክት ዘላቂነት ላይ የተመሰረተ ነው። ሳውዲ አረቢያ ግሪን ሳውዲ ኢኒሺዬቲቭ በሚለው ቅዷ 10 ቢሊዮን ዛፎች በአሸዋ ላይ መትከል ግብ አላት። ይህም የሀገሪቱ ሙቀት በመቀነስ የተፈጥሮ ሚዛንን ይጠብቃል። ሳውዲ አረቢያ ማለት ዛሬ የገንዘብ ሀብቷን ወደ እውቀት ሀብት እየቀየረች ያለች ድንቅ ምድር ናት። የሰው ልጅ ጽናት፣ የፈጠራ ጥበብ እና የማይቻል የሚመስለውን የመፈተን ድፍረት በአንድ ላይ ሲደመሩ ውጤቱ ሳውዲ አረቢያ ይሆናል። የዛሬው ቪዲዮ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉ። ይመቻቹ። ቀጣይ ስለምንሰራውም ኮሜንት ላይ ጻፉ።